ተናግረሃል ቅድም ምንድነው ሲቪል እኔ ለምሳሌ መሳሪያ 14 አመቴ ነው ሲቪል ነህ ልትሉኝ ነው ወታደርም ነኝ ድብን ያለ ወታደር ብቻ ነን እንዳትሉኝ ደግሞ የአማራ ህዝብ ህልውና መረጋገጥ አለበት የሚል ፖለቲካዊ ግብ ላሳካ መሳሪያ ነው ነኝ ይህ ክላሽ ቱላችን ነው የፖለቲካ ግባችን ማሳኪያ መሳሪያችን ነው የምን ክንፍ የምን ወገብ ነው የምትፈጥሩት ፖለቲከኛ ምን ወታደርም ነው ሁላችሁ መቼም የዚህ ሀገር የዚህ የአማራ ህዝብ መከራ የሚቃለለው በመሳሪያ ብቻ ነው ብዬ የሀቅሜን በየመድረኩ የለፈለፍኩልሽ አንተ እኮ ሲቪል ለጥሉኛችሁ እንደው ትንሽ ዘና ካረጋችሁ ያፋሩን ሾፌር ታሪክ ታውቁታላችሁ ወይም ከመሃል ሀገር ይሄድ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ ይሄድ አፋር ላይ መኪናው ይበላሻል አፋር በረሃ ነው ይቆማል ከረኛ ፍየል ይገዛል ማን ሾፌሩ ምክንያቱም የቆመ በረሃ ላይ ነው ከተማ የለም ይበላ የለም ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዝቼ ለበላው ይገዛል ያስተራርደዋል ፍየሏን እና ቀድመ ዝግጅቱ ተጠናቆ ሊበላ ሲል በል እንግዲህ እንብላ እንዳልልህ ስጋው የክርስቲያን ስጋ ነው ይለዋል ሾፌሩ ነው የሚለው ሙስሊሙ አፋር ያሳደጋትን ፍየል ገዝቶ ሲበላት እንግዲህ እንብላ እንዳልልህ ስጋው የክርስቲያን ነው ይለዋል ለከምን ፍየልን ክርስቲያን አደረካት ነው ያለው አፋር ሁሉንም ነንኛ ፖለቲከኞች ነን ከምንም በላይ የዓለም ሁሉ ነገሩ ፖለቲካ ነው በቃ ተላላጡ ይሄ ፖለቲካና ኮረንቲን በሩቁ ምናምን የሚሉት ያሰነፍና የተሸነፈ ትውልድ የሰጠን መፈክር እርሱ ፖለቲካና ኮረንቲ በሩቁ ይያልን እኮ ነው ማንንም ደንቆሮ ተደራሽቱ ሲደቁሰን ይኖሩ 80 ዓመት ሙሉ ፖለቲካና ኮረንቲን በሩቁ ሳይሆን አንቀ ነው ይዘነው ለምን አንደፋድፈንም እንደ ኤሌክትሪክ እሱን ነው ያረገ ያለው ይተውልት ሞኝም ፈልግ ትልቁ ችግር ምንድነው እኛ አካባቢ እኛ ልጆቻቸው አህያ ጫን እንጂ አባቶቻችን እንደምን ይጭኑ ነበርኩ ጥንቁልና ብሎ አስተው አይደለም ጥበብ ነው ሚሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት ስለዚህ ዓለም አህያ ይጋልባል እኛ ደመና እንጋልባለን በቅኔ እንራቀቃለን በአካዳሚክሱ እንራቀቃለን የቱም ቦታ ኮምፒተንት ነው ፖለቲካውን ግን ተተነው ነው የኖር ነው ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት ለዛ መፍትሄ ማዘጋጀት አሁን ያለው ነባራዊ ሁኔታ ምንድነው የአማራ ህዝብ ሊጠፋ ነው አይደለም እየጠፋ ያለ ህዝብ ነው ፎርዛት ማለት እየጠፋ ያለ ህዝብ ነው መጥፋት የለበትም ህልውናው ማረጋገጥ አለብን ግባችን ነው ምንድነው ፖለቲካ ነው የአማራ ህዝብ እንዳይጠፋ በምንድነው የምናረጋግጠው በሰልፍ አይደለም በፓርቲ አይደለም እንዳይቻል ተሞክሯል እንዳይሆን ታይቷል ስለዚህ በምንድነው በመሳሪያ ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባለው አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነኝ ብለህ ካሰብህ ተሳስተሃል አይደለም ፖለቲከኛም ነው ወታደራዊ ሰብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው ምንም መምታታት አያስፈልግም እና ክንፉ ቁንጮ የለም ላንድ ግብ የተነሳን ላንድ ፖለቲካዊ ግባችን የተነሳን ፖለቲካዊ ግባችን በወታደራዊ አኳኋን በመሳሪያ ለማሳካት የታገልን ያለን ሰዎችን ፖለቲከኞች ነን በሂደቱ ውስጥ ወታደሮች ሁሉንም ከኛ የተሻለው ሰው ደግሞ አይመጣም በቃ የዚህ ትውልድ ሙሴዎችኛ ነን አንዳንዲ ሲሸረድሩት ያላችሁ አይደለ ይሄ በላይ ዘለቀ ዘመን ትውልድ አይደለም ታግለናል እናሸንፋለን ያሸነፍን ነው ስልጣኔን ይዛለን ስል
ያው መከረኛ ስልጣን አለ አሸማቆም ያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል። ኤክስኪውዝ ሚ እና ሐቁ ይሄ ነው። እምቢ ስንል ነው የኖርነው። አስፈላጊ ከሆነ ወደ አዳም ዘመን ወስጄ ላመጣችሁ ይችላል። ከታሪክ አኳያ እምቢ እንላለን፣ እንዋጋለን፣ ዙፋኑን ለሌሎች እንተዋለን፣ እንዋጋለን፣ እናምጻለን፣ ግንባር ቀደም እንሆናለን። ዙፋኑ ላይ ስንደርስ ጥለነው ወደ እርሻችን ወደ ቅዳሴያችን እንመጣለን። ያ ዘመን ነው አብቅቷል እያልን ያለን። ስለዚህ ለማሸነፍ ብቻ ሳይሆን ለመንገስ ጭምር የተዋጋ ያለ ጄነሬሽን ነው ሚነክሰው። ዘመን አስረስ ምናምን አይደል ምርሱት ኢንዲቪጁዋሎችን ትውልዱ ይነግሳል። አሳሪም ፈችም ባልና ሚስት ሲጣራ አስታራኝ መሬት አከፋፋይ የ89ን የወያኔ ሰራውን መሬት አዋጅ ሻሪ አይቻልም፣ አይሆንም። የህዝብ አስተዳደር በህዝብ የተመረጡ ኃይሎችን ነው የምናወጣው እዛው ውስጥ። እዚህ ላይ መግባባት አለብን። ፋኖ በፖለቲካ ክፍሉ ወይ በሰብሳቢው ወይ በምናምን በመንለው በአንድ ክፍሉ በኩል ማኔጅ ያደርጋል፣ ይከታተላል። እየተዋጋንም ህዝብና አስተዳደር ካልን ይበላሻል። የዓለምም ታሪክ የሚያሳየው እሱን አይደል? አይሆን። እኛ የትግሉ የጡት አባቶች ነን፣ የትግሉ የመንፈስ አባቶች ነን። እንተዋችሁ ብንል እንኳን የሚተወን የለም፣ ማማከሩ አይቀርም። ይሄን ያለንበትን ወረዳ ከህዝብ ለተመረጡ የህዝብ መሪዎች ሸንጎም በለው ምንም በለው ስሙን ሰጣው ማለት ተመልሰህ ቸክ አታደርገውም። የዕለት ተዕለት እንቅስቃሴውን አትከታተለውም ማለት አይደለም። ስቲበል የእናንተ ክፍለ ጦር ባለበት ቀጠና እንደ ዞን አስተዳዳሪም በለው ወይ እንደ ወረዳ አስተዳዳሪ ወይ እንደ ክልል መሪም እንደ ዛካይ ክፍለ ጦር መሪም ሊሆን አይችልም። ክፍለ ጦሩን ይመራል በስነ ስርዓት። ክፍለ ጦሩ የሚያስተዳድረው ቀጠና ውስጥ ያለው ህዝብ ደግሞ ራሱ በመረጣቸው መሪዎች የሚመራበትን ፕላትፎርም ይፈጥራል። ከተመረጡም በኋላ ሲያስተዳድሩ ክትትል ይደረጋል፣ ድጋፍ ይደረጋል። ከዓላማችን ከግባችን አኳያ የማይጣረስ ነገር መሰራቱን ያረጋግጣል። በየቀኑ ታረጋግጣላችሁ። በየቀኑ ይሄ አስተሳሰብ ወሳኝ ነው፣ መያዝ ይኖርብናል ጎበስ። ይሄን ለማድረግ ግን የግድፋኖን ሸክፈን መውጣት አይጠበቅብንም ነው ታዲያኒያስ። ጥለነው ከወጣማ ሌላ ነገር ነው። ሶስተኛ ክፍለ ጦር ሰብሳቢ ዘመን ነው። ዘመን እንግዲህ ይሄን አካባቢ ይዘህ እንደዚህ ብቃታቸውን አሳይታቸዋል እንደ ክፍለ ጦር። ስለዚህ ለፋግታ ለኮማም ለዳንግላ ዙሪያም ለምናምንም በህዝብ የተመረጡ የህዝብ አስተዳዳሪዎችን አስመርጠሃል። አንተ ግን ወደ ጫራ ወይ ወደ ምናምን ሄድ ካልሁ ስህተት ነው የሚሆን እና አስተዳደሩን እንለያለን። ራሱን የቻለ መመሪያ ምን የሚፈልግ ነገር ነው። ቶሎ ተግባራዊ መሆን አለበት የሲቪል አስተዳደር ጉዳይ ቶሎ። እንደ መንግስትም ምን ለማመድ ከሆነም ያለ ማምዳን ያኛው ፓርት ስለሆነ ማለት ነው። እሱን እናረጋለን። ተዋጊው ግን ባለበት ተዋጊው ነው ይቀጥል። እዚሁ እችን ቀበሌ ለህዝብ ስላስረከብን እችን ቀበሌን ጥለን መውጣት አለብን ማለት አይደለም ነው። ከዚህ አኳያ ብታዩ